እንኳን ወደ እንስሳት ዓለም ቻናል በደህና መጡ። ምናልባት 1.2 ሜትር ቁመት ያለው አሞራ፣ በእግሩ ላይ የሚራመድ፣ እባቦችን በጣፋጭ ገንፍሎ የሚገል ወፍ አይተው ያውቃሉ? ይህ ሴክሬተሪ ወፍ ነው። ዛሬ በዚህ ቪዲዮ ውስጥ የዚህን አፈታሪክ ወፍ ሕይወት፣ አደን፣ ታሪክ እና ጥበቃ እንመራመራለን። ሰብስክራይብ ያድርጉ። እንጀምር። መጠን ቁመት ከ1.2 እስከ 1.5 ሜትር፣ ክንፍ ከ2.1 ሜትር፣ ክብደት ከ2.3 እስከ 4.3 ኪሎ ግራም። ከሁሉም ራፕተሮች ረጅሙ እግር አለው። መልክ ግራጫ ሰውነት፣ ጥቁር ጭኖች፣ 20 ጥቁር የጭንቅላት ላባዎች፣ ብርቱካናማ ፊት፣ ቅርፊት ያለው እግሮች። ስም መነሻ የቆሎ ብሎች እና ጸሐፊዎች ቆሎ ብሎች መመሳሰል። በአፍሪካ ሳቫና ወይም ከሴኔጋል እስከ ደቡብ አፍሪካ አጭር ሳር የካውሺያል ዛፎች። በቀን ከ20 እስከ 30 ኪሎ ሜትር ይራመዳል። ጥንድ ወይም ትንሽ ቡድን። በቀን ይዘጋጃል፣ በሌሊት በዛፍ ላይ ይተኛል። ምግብ ነፍሳት 80%፣ አይጥ፣ እንሽላሊት፣ እባቦች ወይም ኮብራ፣ ፑፍ አደር የመሳሰሉት። አደን በእግር መራመድ፣ ገንፍሎ መግደል ወይም 15 ማይክሮሰከንድ ክንፎች ለመከላከያ። ሳይንስ ከ195 ኒውተን ኃይል በላይ። ሴክሬተሪ ከአሞሮች ጋር የተዛመደ ፎሲሎች ከአውሮፓ። ጥንድ ሕይወት ጎጆ በካሺያ ዛፍ ከ1 እስከ 3 እንቁላሎች፣ ከ42 እስከ 46 ቀን መፈልፈል። ጫጩቶች እድገት እና መልቀቅ። ሁኔታ ኢንዴንጀር ወይም አደጋ ላይ ናቸው። መኖሪያ ማጣት፣ ከብቶች መጨናነቅ። የደቡብ አፍሪካ እና ሱዳን ምልክት፣ የጥበቃ ምልክት። ሴክሬተሪ ወፍ የአፍሪካ ተፈጥሮ ተአምር ነው። ሳቫናዎች እንጠብቅ። ይህ ቪዲዮ ከተመቸው ላይክ ያድርጉ፣ ሰብስክራይብ ያድርጉ። ቀጣይ ቪዲዮ ላይ እስከምንገናኝ ድረስ ቻው።